በፊት እህቴ የሚለኝ በፊት በቃ አይደል ለኔ ትልቅ ቦታ ያለው ሁሉ ተኔ ሸሽቷል። ምክንያቱም ይዚህ ሄድኩት ነገር የለም ማለት ዘራሰው በእርግጥ እዛ ሆነን አረብ ሀገርን የምናስበው እኔም ስመጣ ያሰብኩት አረብ ሀገርን በቃ በጣም ብዙ ብር እንደሚገኝበት በዛ በብር ሀገርም እንደምንገዛበት እንኳን ለዘመድ ቀርቶ አይደለም ለባዳ ሁሉ ቤቱን ሰራልና እያልን አይደለም የምንመጣው ስንመጣ ግን ተመጣን በኋላ ሁሉ ነገር ተገላብጦሽ ነው የሚሆነው ራሳችንን እንኳን መሆን ነው የሚያቀተውና ይሄን ድራማ ራሴን አየሁበት በዚህ ድራማ ራሱን ያላያለው ስደተኛ ሆናችሁ መቼም በዚህ ድራማ እውነት ነው ድራማ አይደለም ራሳችሁን ታውበታላችሁ ያስባለሁኝ እጄን አልሰጥም ተስፋ ቆርጬ አልሆንም ባካኝ መቼ ረሳኛል ጀባሩ ከላይ ጠጋኝ አላሁ ያ ጀባሩ ባንተው ልጠገን ከስብራቴ አቅሜ ሲደክም ሁነኝ ብርታቴ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የአይሻ ቤተሰብ ሰላም እንዴት ናችሁ ደህና ናችሁ ወይ ሰላም ናችሁ ከኔ ጋር አልহামዱሊላህ ሁሉ መልካም ሁሉ ሰላም ነው ኢንሻአላህ ሁላችሁም በያላችሁበት ያለ ሱብሃንአላህ ተዓላ ጥበቃና ዝነቱ አይለያችሁ እያልኩኝ ዛሬ ባንዲ ርዕስ መጥቼላችኋለሁኝ የሆነ ድራማ አየሁ ምን አይነት ድራማ የኔ ቻናል አብዛኛውን ጊዜ የሚያወራው ስለ ስደተኛና ስደተኛ ብቻና ብቻ ነው አይደለ ስለዚህ ስለ ስደተኞች የሆነ ድራማ አየሁና ያ ድራማ ደግሞ ድራማ አይደለም የኔ ህይወት ነበር የእናንተም ሊሆን ይችላል ወደፊትም ደግሞ ሊሆን ይችላል ስደተኛ ከሆናችሁ ይሄንን ነገር በእርግጠኝነት ታዩታላችሁ ድራማ አይደለም እውነት ነውና እስኪ ምን አይነት ድራማ ነበር ያየሁት እንየው ገንዘቤና ጉልበቴን እንጂ ነው የሚፈልገው እንዴት 6 ዓመት ለፍቶ ባዶ እጁን ወደ ሀገሩ ይመለስ ቤቶች አንዬ እዚህ ቤት ምን ሆና ነው ትንሽ ደክሟት ነው አባዬ ደሮም ሰው ሲያገኝ ይቀየራል አሁን ምን አለ ተነስታ ሰላም ብትለኝ ናኒ ሄደን ቤቱን ነው እኮ አቡ ብሩን ተካዋለው ብሎ ቢዝነስ ጨምሮበት ሳይተካው ከሰረበት አልተገዛም ቤት የለኝም አይ እኔም እኮ አቅፍ ያሳድግ ጣሬ እንደሚያፈስል ነግራት ቢሄድ በዚህ በኩል ተሸፋፍናተኛ አላልኩሽም ይሄው ገንዘብ ስታገኝ አፈራኝ ካኛ ሰው ማታ ነበር እንደው ብሩ ቢቀር ሰው ከዱባይ መጥቶ አፍስት ኮምፓኒ መጥቶ አረታ አሰማሽ ነው እቺ ገብጋባ አነው ለመጣሽ ዝም ብለሽ እዛው ነሽ አትልኪም እዚህ ምን አለ መቼም እንደዚህ በባዶ እጅሽ መጥተሽ ያገባኛል ብለሽ አታስቢም አሉ ምን ለቃቅሽ እንዴ እዚህ ላይ ላቁም ምክንያቱም ቲክቶክ መንደር የመጣ ቪዲዮ ስለሆነ ዩቲዩብ የማይቀበልምና ረጅም ነው እና የኛ የስደተኞች ህይወት ይሄ እውነት ነው ውሸት አይደለም ድራማ ምናምን አይደለም እውነት ቁም ነገር የኔን የራሴን ህይወት ቁልጭ አድርጎ ያሳየኝ ድራማ ነው እስኪ ያጋጠማችሁም አዎ የኔም እንደዚህ አጋጥሞኝ አብራችሁ ኮሜንት ላይ ጻፉልኝና የኔ ህይወት እንደዚህ ነበር መጀመሪያ 3 አመት ከ6 ወር ቆይቼ ኢትዮጵያ ገባሁ ማለት ነው ኢትዮጵያ ስገባ የቤተሰቡ የዘመድ አዝማዱ አቀባበል የጎረቤት አቀባበል በቃ አይደል ጓደኛ ምናምን አቀባበሉ ከምን ጋር የተያያዘ ነበር ምን ይዛ መጣለች ከሚል የሆነ ሲመጡ ሊጠይቋችሁ እንኳን ደህና መጣች የሚለውን ሳይሆን የሚጠይቁት ምን ይዛ መጣለች የሚለውን ነገር ለማየት ነው ወደ እናንተ አብዛኛዎቹ የሚመጡት ሁሉም ማለት አልችልም ግን አብዛኛው ሰው ምን ይዛ መጣለች የሚለውን ነገር ለመጠየቅ ነው የሚመጡት
እንዴት ሆና መጣለች። እዛ ላይ ደግሞ ከእናንተ ምንም ነገር ሲያጡ የሚያወጥላችሁ በጣም ብዙ ስም አለ። አመናችሁም አላመናችሁም እኔ ከዚህ እንደሄድኩኝ 3 አመት ከ6 ወር ቆይቻለሁኝና እናቴ ቤት ነው ያረፍኩት። የሆነ ዘመድ ጓደኛ ምናምን ሲመጣ ለአንዱ ሰጣችሁ ለአንዱ ስትተው እንዴ እንግዲህ ለቤተሰብ ለሞላ ይዛችሁ አትሄዱ። ለዛ ሁሉ እንግዲህ ይዤ እሄዳለሁ ታላችሁ 20 30 አመት ሰርታችሁ ለነሱ እንጂ ለሊያም አይበቃም። ለነሱ ማለት ነው። ለእናንተም እኮ ነው ነገር የለም። ግን የሆነች ነገር አማልጣችሁ ለአንድ ሰው የሆነ ነገር ይዛችሁ ስትሄዱ ሌላው እንደዚህ አድርጎ ነው የሚይዛችሁ። እንዲች አድርጎ እኔ ደረሰብኝ ይሄ ነው። ሌላው የራሳችሁ ሰው የራሳችሁ ቤተሰብ የሆነ ሰው ጠምዶ ነው የሚይዛችሁ። እንደምንም ጨክናችሁ አማልጣችሁ ለአንድ ሰው ይሄ ሰው ከከሌ በጣም የተቸገረ ነው ብላችሁ የሆነ ነገር ሸጎጥ ታደረጋችሁ ሌላው ጥምድ አድርጎ ነው የሚይዛችሁ። ከዛ ሲቀጥል ደግሞ የሆነ ቤተሰብ ዘመድ ጎረቤት ምናምን ጠይቅ ብላችሁ ስትሄዱ ግዴታ የሆነ ነገር ይዛችሁ መሄድ አለባችሁ። እኔ በዛን ታይም ስሄድ ዝም ብዬ ነበር የሄድኩትና የሆነ ጎረቤት እጄ ምናምን ልጠይቅ ስለናቴ ባዶ እጄ እንድሄድ አትፈልግም። እናቴ እንኳን ራሱ ማለት ነው ባዶ እጄ አበደን እንድሄድ አትፈልግም። የሆነ ነገር ይዤ ወይ 2 ኪሎ ስኳር 2 ኪሎ ስኳር ይቅር 1 ኪሎ ስኳር ቡናው ምኑ ይቅር እንግዲህ ኮተቱ ይቅር ያንን ባረክ ደስ ይላታል እናቴ እንኳን ራሱ ማለት ነው። ያንን መረክ ታልቻልኩ ግን የሆነ የተወሰነ ነገር ይዤ መሄድ አለብኝ። ለዛ ሁሉ ጎረቤት ለዛ ሁሉ ዘመድ በቃ አይደል ቤተሰብ ብዬ ለጠየቅኩት ሁሉ ይዤ መሄድ አለብኝ። እና ታዲያ ምኑን አረብ ሀገር መጣሁት ይሄን ይዤ ታፈርኩኝ እና ይሄን ድራማ ሳየው ያችን 3 አመት ከ6 ወር ቆይቼ ሄጄ ለ2 ወር ቀድር ያሳልፏትን ጊዜ ሳስብ አላህ ያ 2 ወር ኢጃዛ 3 አመት ከ6 ወር አረብ ቤት ስኖር አልከበደኝም። ያቺ 2 ወር ኢጃዛ ግን በጣም ከበደች። እረፍት ሳይሆን የሆነብኝ አሳብ ነው የሆነብኝ። አሳብ ከሌን ጠይቅ ለህር ነው። አረ ምን ይዘሽ ልጅ ይሄን ያዥ እንደዚህ ብይሽ እኔ እኮ የለኝም ብዬ ስል ካስ እናት አይደለች ለራሷ ያላትን ነገር ለራሷ ብይሽ ሄርኩትን ነገር እንጂ ይሄን ይዘሽ ትለኛለች። አስባችሁታል? እንጂ ይሄን ይዘሽ ለሷ ብዬ እንጂ ያልኳትን ለሷ አማርጬ የገዛሁላትን ነገር እንጂ ይሄን ይዘሽ ትላለች። እናታችሁ እህት ወንድሞቻችሁ እንደዚህ ሲሏችሁ ምንድነው የሚሰማችሁ? እና የኛ የስደተኞች ህይወት ትክክል ይሄ ነው። በዚህም ደግሞ ያላሳለፈ እንደዚህ አይነት ህይወትን ያላሳለፈ አለ ብዬ አላስብም። ሰው ሀገሩ ሲገባ አይምሮውን ርፍ አድርጎ ቤተሰቡም ጋር ቢሆን ለረፍት ተሆነ ሄደው ሊመለስ ነው ሄደው። እኔ ግን በሰዓቱ ለሀሳብ እንጂ ሄድኩት ለረፍት አልነበረም። ስመለስ ነው ረፍት ያገኘሁት። ስመለስ ነው እንቅልፍ የጠገብኩት። አረቦቹ ቤት ማለት ነው። ገባችሁ አይደል? እና በዛን ታይም ደግሞ ለከሌ ብዬ ስል ለአንድ ለሁለት ሰው አማልጭ የሆነ ነገር ስሰጥ አብዛኛውን ቤተሰብ እስካሁን ድረስ ሊቻርጉ ነው ያዘኝ። ገባችሁ አይደለ? በፊት እህቴ የሚለኝ በፊት በቃ አይደል ለኔ ትልቅ ቦታ ያለው ሁሉ ተኔ ሸሽቷል። ምክንያቱም ይዤ ሄድኩት ነገር የለም ማለት ዘራሰው። በእርግጥ እዛ ሆነን አረብ ሀገርን የምናስበው እኔም ስመጣ ያሰብኩት አረብ ሀገርን በቃ በጣም ብዙ ብር እንደሚገኝበት በዛ በብር ሀገርም እንደምንገዛበት እንኳን ለዘመድ ቀርቶ አይደለም ለባዳ ሁሉ ቤት እንሰራለን እያልን አይደለም የምንመጣው። ስንመጣ ግን ተመጣን በኋላ ሁሉ ነገር ተገላብጦች ነው የሚሆነው። ራሳችንን እንኳን መሆን ነው የሚያቀተውና ይሄን ድራማ ራሴን አየሁበት። በዚህ ድራማ ራሱን ያላያለው ስደተኛ ሆናችሁ መቼም በዚህ ድራማ እውነት ነው ድራማ አይደለም ራሳችሁን ታውበታላችሁ ብዬ አስባለሁኝ። ከምንም በላይ ግን ራስን መሆን ግዴታ ነውና ከቤተሰብም ጋር ሳትነካኩ ተዝም ሂዳችሁ ቤተሰብ ላይ እንዳትወርቁ ዘመድም ላይ እንዳትወርቁ። ዛሬ በአሁን ሰዓት ሲጀመር የሚወደቅበት ዘመድ ማን ነው? የሚወደቅበት ቤተሰብ ማን ነው? ያ ሁሉ እንዳይመጣባችሁ ግን አስቀድማችሁ
በምትሰሩ ነገር ጥንቃቄ አድርጉ ማለት ነው። ሰርታችሁ በቃ የራሳችሁ የሆነ ነገር ሊኖራችሁ ይገባል ማለት ነው። ለሁለተኛ ጊዜ ሲሄድ ግን ምንድነው የራሴን ቤት ሰርቼ ስለነበረ ሰተት ብዬ ቤቴን የገባሁት። ሂጄም ደግሞ ጠይቄ ስመለስ ጠይቅ አድርጌ በቁሜ ሰተት ብዬ መልስ ብዬ ቤቴ ነው ገብቼ ቁጭ አልኩት። ስለዚህ የራሳችሁን ነገር ለማድረግ ጥረት አድርጉ። የራሳችሁን ነገር ለመያዝ ጥረት አድርጉ። ቁም ነገር እናትን ቤት ለራሱ እረፍት አይገኝም። እናት ቤት አርፈን እንመጣለን ብላችሁ የምትሄዱ ልትኖሩ ትችላላችሁ፣ ግን እናትን ቤት ለራሩ እረፍት አይገኝም። እናት ክፉ ናት እያልኩ አይደለም። እናቶቻችን ታላችሁ ርህራሄ ታላችሁ አስተሳሰብ እንኳን እነሱ ቀርቶ አይደለም እንደነገርኳችሁ እኛ እንኳን ስንመጣ እንኳን ለዘመድ ቀርቶ እንኳን ለቤተሰብ ቀርቶ አይደለም ለባዳ እንኳን እናረጋለን ብለን ነው የምንመጣው፣ ቤት እንሰራለን ብለን ነው የምንመጣው። ግን ስንመጣ እዚህ ሁሉ ነገር ይሄ ተገላቢጦሽ ነው የሚሆነው። እነሱ ደግሞ ያንን ነገር ነው የሚጠብቁት። እናቶቻችን ክፋት ኑሯቸው አይደለም። ያ ነገር ሳይሆን ሲቀር ደግሞ የሆነ የምትጠይቁትን ቤተሰብ ዘመድ ምናምን እየቋጠራችሁ እየሄዳችሁ እንዲታውላቸው ነው የሚፈልጉት። ግን ይህንን ማድረጉም ጥሩ ሆኖ እያለ ግን ከራስ በላይ ሰማይ የለም። እያበል ስንል ይዘን እንዳቸው የምንሄደውም ነገር በነገራችን ላይ ተረባ ሀገር ያን ያክል አያስደስታቸውም። እና ራሳችሁን ቻሉ። ራሳችሁን ስትችሉ የዛን ሰዓት የጠላችሁ ሁሉ ይወዳችኋል። ወይም ደግሞ እናንተ ቦታ ላይ ደርሰው ደግሞ ከእናንተ በታች ከሆኑ እናንተ ቦታ ላይ ደርሰው አሁን ላይ አብዛኛውን ሰው ስደት ላይ ነው ያለውና ወደ ስደትም ነው የሚያመራውና አይቶት ደግሞ እናንተ የነበራችሁበትን ቦታ አፍ በሉኝ ይላል። ስለዚህ መጀመሪያ ራሳችሁን ሁኑ። ራሳችሁን ስትሆኑ የጠላችሁም ይወዳችኋል። ራሳችሁን ካልሆናችሁ ግን ቤተሰብም ቢሆን ያርቃችኋል ነው የምለው። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ላይክ ሼር እያደረጋችሁ አበረታቱኝ ማለት ነው። ኢንሻአላህ ይሄንን ቻናል እሰራበታለሁ ብዬ ያሰብኩት የቢዝነስ ስራ አለኝ። ኢንሻአላህ ያንን ስራ እሰራበታለሁኝ። ቢዝነስ ስራ በኦንላይን ሆኗል እንደምታውቁትና እንደኔ በሰው ቤት የደከማችሁ የሰለቻችሁ ታውቁታላችሁና በዛ በቢዝነስ ስራ ላይ ጠንካራ ሆኜ እንዲሰራ ላይክ ሼር እያደረጋችሁ ቻናሌን አበረታቱኝ ማለት ነው ውዶችዬ። ሁላችሁም በያላችሁበት አላህ ይጠብቃችሁ እያልኩኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እጄን አልሰጥም ተስፋ ቆርጬ አልሆንም ባካኝ መቼ ረሳኛል ጀባሩ ከላይ ጠጋኝ። አላሁ ያ ጀባሩ በአንተው ልጠገን ከስብራቴ አቅሜ ሲደክም ሁነኝ ብርታቴ።